ሰላም ጤና ይስጥልን የኢዚ ቲች ቤተሰቦች እንደምን አላችሁ? እኔ ኢሳክ ታዲዮስ ነኝ። አንድ ጥያቄ ልጠይቃችሁ። ጠንካራ ፕሮፖዛል ካለ ለምን ብዙ ፍሪላንሰሮች የአፕወርክ ስራ ማግኘት ያቅታቸዋል? መልሱ አብዛኛው ጊዜ በኢንተርቪው ውስጥ ትንሽ ስህተት ብቻ የሺዎች ዶላር እድልን ሊያሳጣችሁ ይችላል። አንድ ትክክለኛ መልስ ግን ደንበኛው ይህን ሰው መቅጠር አለብኝ እንድል ሊያደርገው ይችላል። በዚህ ቪዲዮ ውስጥ ደንበኞች በተደጋጋሚ የሚጠይቋችሁ 3 ዋናው አፕወርክ ኢንተርቪው ጥያቄዎች በተግባራዊ በመልስ ምሳሌዎቹ ጋር እንመለከታለን። በተጨማሪም በብዙ ፍሪላንሰሮች የተሰወረውን ደንበኛውን በፍጥነት የሚያሳምን ሴክሬት ዊፔን በተግባር አሳያችኋለሁ። አንድ አስፈላጊ ማሳሰቢያ፣ በቪዲዮ መጨረሻ ላይ 90% የሚሆኑ ፍሪላንሰሮች የማያውቁት አንድ ቀላል ነገር እጋራችኋለሁ። ይህም በኢንተርቪው ላይ የተለየ ተወዳዳሪ እንድትሆኑ ይረዳቸዋል። ስለዚህ አንድም ክፍል ሳትዘሉ እስከ መጨረሻ ተከታተሉ። ቪዲዮ ጠቃሚ እንደሚሆን ካመናችሁ ላይክ ያድርጉ። ሳብስክራይብ በማድረግ ቀጣዩ ጠቃሚ ትምህርቶች እንዳያመልጣችሁ ይቀላቀሉ። እስቲ አሁን በቀጥታ ወደ ዋናው ትምህርት እንግባ። አንደኛው የአፕወርክ ኢንተርቪው ከመጀመሩ በፊት ማድረግ ያለበት ዝግጅት። ሁለተኛ የአፕወርክ ኢንተርቪው ከጀመሩ በኋላ ማድረግ ያለበት ነገር። አሁን በቀጥታ የአፕወርክ ኢንተርቪው ከመጀመሩ በፊት ማድረግ ያለበት ዝግጅት ትምህርት እንግባ። ደንበኛው ኢንተርቪው ሳጥን ውስጥ ሰላም መቼ መነጋገር እንችላለን ብሎ ስጽፍላችሁ ወዲያውኑ አሁን ሬዲ ነኝ ብላችሁ በጥበቃ ላይ እንዳለ ሰው አትሁኑ። በመጀመሪያው ልክ እንደ መርማሪ ፖሊስ ሆነን ደንበኛውን ራሱን ማጥናት አለብን። እዚህ ጋር ስክሪኑ ላይ እንደምታዩት ስራውን የለጠፈው ደንበኛ መረጃ ስር እዩት። የደንበኛው የድሮ ሂስትሪ ክሊንድ ሂስትሪ ስታዩት ጆን ኢዝ አሜዚንግ ሂ ኮሚኒኬት ዌል የሚል አስተያየት ካያችሁት የደንበኛው ስም አግኝታችኋል ማለት ነው። ጆን ነው። በኢንተርቪው መጀመሪያ ላይ ሃይ ከማለት ይልቅ ሃይ ጆን ናይስ ቱ ሚት ዩ ብትሉት ደንበኛው ወዲያውኑ ይደነግጣል። ይህ ሰው በጥንቃቄ መርምሮኛል ብሎ ትኩረት ይሰጣቸዋል። በተጨማሪም ደንበኛው ከዚህ በፊት ለሰዎች የከፈለው አማካኝ ዋጋ አቨሬጅ ሃወር ሬት $15 ከሆነ እናንተ ድርድር ውስጥ እንድትገቡ አስቀድሞ ፍንጭ ይሰጣቸዋል። ከዚህ በመቀጠል የቴክኒክ ዝግጅት ማድረግ ይኖርባቸዋል ኢንተርቪው ከማድረጋችሁ በፊት። It is so nice to have you join this interview today. We're going to get started unless you have any initial questions. Thanks so much for the opportunity to interview with you. No, not at this time. ቪዲዮ ጥሪ ወይስ ቪዲዮ ኮል ከሆነ በስልካችሁ ይሁን በላፕቶፓችሁ ጀርባ ያለው ክፍል ንጹህ መሆኑንና በፊታችሁ ላይ በቂ ብርሃን መኖሩን አረጋግጡ። ድምጻችሁ በደንብ እንዲሰማ የጆሮ ማዳመጫ ወይስ ኢርፎንስ ተጠቀሙ። ምክንያቱም የአካባቢ ጩኸት ፕሮፌሽናል ያልሆነው ስሜት ወዲያውኑ ይፈጥራል። ወደ ሁለተኛው ስንሄድ የአፕወርክ
ኢንተርቪው ከጀመራችሁ በኋላ ማድረግ ያለባችሁ ነገር ደንበኛው የሚጠይቃችሁ 3 ዋና ጥያቄዎችና አሸናፊ መልስ መመለስ። እሺ አሁን ደንበኛው ጥያቄውን ጀመረ። ኢንተርቪው ላይ ደንበኛው የተኛው ስራ መስክ ብትሆኑ የሚጠይቋችሁ 3 ዋናው ወሳኝ ጥያቄዎች አሉት። እነሱም በምሳሌዎች እንዴት እንደምንመልስ እንየው። ጥያቄ 1 Tell me about your experience with translates Amharic video to English. በአማርኛ ቪዲዮ ወደ እንግሊዘኛ የመተርጎም ልምዶ ይንገሩኝ ብሎ ይጠይቃቸዋል። እንደዚህ የምትመልሱት ከሆነ መጥፎ መልስ ነው። እኔ በዚህ ስራ ላይ 5 ዓመት ልምድ አለኝ። ብዙ ዌብሳይቶች ሰርቻለሁ። በጣም ጎበዝ ነኝ። ይህ የደነዘዘና ሁሉም ሰው የምናገረው መልስ ነው። ያውላችሁ ጥሩ መልስ፣ በጣም ጥሩ ጥያቄ ነው። ጆ ካለፈው ዓመት ጀምሮ በአማርኛው ቪዲዮ ወደ እንግሊዘኛ የመተርጎም ስራዎቼ በስፋት እየሰራው ነው። ለምሳሌ ባለፈው ወር የአንድ ቲክቶክ ቻናል የሰራውት ትርጉም ቪዲዮ ከዚህ በፊት ካገኘው እይታ ከ30% የበለጠ ተመልካች እንዲያገኝ ረድቶታል። የአንተን ቪዲዮ ተመልካች እንድስብ በተመሳሳይ መንገድ መስራት ይችላል። ይሄ ነው ቤስት አንሰር፣ ደንበኛውን የሚስብ። ጥያቄ 2 ደንበኛ የሚጠይቃቸው How do you handle light deadlines, difficult projects? ፈጣን ጊዜ የሚጠይቅ ወይስ አስቸጋሪ ስራዎችን እንዴት ነው የምትወጣ የሚል ጥያቄ ሊጠይቅ ይችላል። እዚህ ጋር ስታርት ዘዴ ተጠቀሙ። ይሄ ማለት የመጀመሪያ ሲቹዌሽን፣ ታስክ፣ አክሽን፣ የመጨረሻ ሪዛልት ነው። ፈጣን ጊዜ የሚጠይቅ ወይስ አስቸጋሪ ፕሮጀክትን እንዴት ነው የምትሰራው ካለ በአንድ ጊዜ ለአንድ ዩቱብ ቻናል 3 ቪዲዮዎችን ተርጉሜ እንድጨርስ ከባድ የጊዜ ገደብ ተሰጥቶኝ ነበር። ይሄ ሲቹዌሽን ነው። ስራው በጣም ረጅምና ፈታኝ ነበር። ይሄ ደግሞ ታስክ ነው። እኔም ስራውን በየሰዓቱ ከፋፍዬ ቅድሚያ ለምሰጣቸው ክፍሎች ትኩረት ሰጥቼ ሌሊቱን ሙሉ ሰራው። ይሄ አክሽን ነው። በውጤቱ ስራውን ከተሰጠኝ ሰዓት 2 ሰዓት ቀድሜ በጥረት አስረከብኩ። ደንበኛው እጅግ ተደስቶ 5 ኮከብ ሰጠኝ። ይሄ ሪዛልት ነው። 3ኛ ጥያቄ Do you have any questions for me? የምትጠይቀኝ ጥያቄ አለ? ይህም መልስ ደግሞ ስትመልሱ ይህም መልስ እንዳትመልሱ ኮማን ሁሉም ሰው የሚመልሱ የለኝም ሁሉንም ነገር ተረድቻለሁ። ይህንን ካላችሁ ደንበኛ ለፕሮጀክቱ ፍላጎት የለውም ብሎ ያስባል። ግን ምርጥ መልስ መልሱ። አዎ ጆን፣ ይህ ፕሮጀክት 3 ወር ውስጥ ምን ላይ ደረጃ እንድደርስ ነው የምትፈልገው እና እኔ አሁን ስራ ብጀምር መጀመሪያው እንዲፈታ የምትፈልገው ትልቅ ችግር ምንድን ነው? ይህ የደንበኛውን ትኩረት ወዲያውኑ የሚስብ ስልት ነው። ቆይ 1 ደቂቃ ተመልካቾች፣ ቆይ ለዚህ ቪዲዮ ትኩረት እየሰጣችሁ መሆኑን ተስፋ አደርጋለሁ። እስካሁን ያያችሁት ጥያቄዎችና መልሶች ማንኛውም ፍሪላንሰሮች ሊዘጋጅባቸው የሚችሉ መሰረታዊ ነገሮች ናቸው። አሁን ላሳያችሁት የሚሄደው ምስጢር ግን እጅግ ጥቂት ሰዎች ብቻ የሚያውቁት፣ ደንበኛው ከኢንተርቪው
በኋላ ሌላ ሰው መፈለግ አቁሞ ወዲያውኑ ሃርድ የሚል ቁልፍ እንዲጭን የሚያደርግ ድብቅ ጦር መሳሪያ ነው፣ ሴክሬት ዌፐን። እባካችሁ በሚቀጥሉት 2 ደቂቃዎች በጣም አትኩሩ። ምስጢራዊ የድል መሳሪያ፣ የኢንተርቪው የድል አቅጣጫ እርሶ ያቆጣጥሩ። ያ ድብቅ የጦር መሳሪያ ምንድን ነው ካላችሁ፣ ኢንተርቪውን ወደ ጥያቄና መልስ ወደ ምክክር ኮንስሌሽን መቀየር ነው። አብዛኞቻቸው ፍሪላንሰሮች ኢንተርቪው ላይ ሲቀመጡት ልክ እንደ ተፈታኝ ተማሪ ይመስላሉ። ደንበኛው ይጠይቃል፣ እነሱ በፍራስ ይመልሳሉ። እናንተ ግን ይህንን ፍሰት ቀይራችሁ እኩል የሥራ አጋር መሆናችሁ ማሳየት አለባችሁ። ኢንተርቪው ላይ ደንበኛው ጠይቆ ሲጨርስ ፈገግ ብላችሁ እንዲህ በሉት፣ ጆን ስለ ጥያቄዎቹ በጣም አመሰግናለሁ። እኔ ካለኝ ልምድ አንጻር የአንተ የቪዲዮ ቻናል ይበልጥ ስኬታማ ለማድረግ የመጀመሪያው የግርጌ ጽሑፍ ወይ ሳብታይትል በሚገባ ማስተካከል አለብን። እስኪ ንገረኝ፣ ይህንን ስራ ዛሬ አብረን ብንጀምር በመጀመሪያው ሳምንት ውስጥ ብንጨርስልን የምትፈልገው ቅድሚያ የሚሰጠው ተግባር ምንድን ነው? ይህንን ስትናገሩ በአስመት ፍጥነት በደንበኛ አእምሮ ውስጥ ለውጥ ይፈጥራል። ደንበኛው ገና ሳይቀጥራችሁ እናንተ ስራ እየሰራችሁለት እንደሆነ በአይነ ህልውና መሳል ይጀምራል። እናንተ ተቀጣሪ ሳይሆን የፕሮጀክቱ መፍትሄ አምጪ አማካሪ ትሆናላችሁ ማለት ነው። ይህንን ጥያቄ የጠየቀው ፍሪላንሰር ስራውን የማግኘት እድሉ 100% ነው። እንግዲህ የዚህ ቲች ቤተሰቦች በአፕወርክ ላይ ስራ ማግኘት ከትልቅ ክህሎት በላይ ጥሩ ዝግጅትና በራስ መተማመንን ይጠይቃል። ዛሬ ያየናቸው ተግባራዊ ምሳሌዎች ተለማመዱባቸው። ይህ ቪዲዮ ከጠቀማችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። አሁን አንድ የቤት ስራ ይስጣችሁ። ወደ አእምሮአችሁ የመጣው የኢንተርቪው ጥያቄ ካለ ታች ኮሜንት ላይ ጻፉልኝ። እኔ ራሴ እንዴት መመለስ እንዳለባችሁ ምርጥ መልስ እጽፍላችኋለሁ። በሚቀጥለው ቪዲዮአችን ደግሞ የአፕወርክ ጉዞአችን አጠናቀን ወደ ሌላ አዲስ አስደሳች ኦንላይን ስራ መድረክ የምንሸጋገርበት ምርጥ መንገድ እናያለን። ይህ ቪዲዮ እንዳመልጣችሁ ቻናሉን ሳብስክራይብ አድርጉና የደወል ምልክቱን ተጫኑ። እስከዛው ድረስ ጠንክራችሁ ስሩ። በሰላም ቆዩ። ቻው።